ብርሃኔ ኃይሌ ነገዎ የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ ሙያና ሥራ በግል ሥራ የሚተዳደሩና የአነስተኛ የንግድ ድርጅት ባለቤት ንግዱን በማንቀሳቀስና በማስተዳደር ከ19 ዓመታት በላይ በኃላፊነት የቆዩ ትምህርትና ስልጠና በአዲስ ከተማ ከፍተኛ ሁለተኛ ደረጃ ትምህርት ቤት እና እንዲሁም በአዲስ አበባ የቴክኒክ ትምህርት ቤት የ2 ዓመት ትምህርት ያጠናቀቁ የገቡት ቃል ከተመረጡ ማህበራችንን እንደገና አንድ ለማድረግ ግልጽ ውይይትን አበረታታለሁ፣ የገንዘብ ድጋፍ ለማግኘት ማዕከላችንን አጠናክራለሁ፣ እንዲሁም በአትላንታ አካባቢ ወጣቶችን በትምህርት ቤቶች እና በማህበራዊ ሚዲያ አሳትፋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች አሁን ያለውን የማህበረሰብ አለመግባባት መፍታት፣ የማዕከሉን ጣሪያ ኩሽናና የክፍል መከፋፈያዎችን ጨምሮ መጠገንና ማደስ፣ እንዲሁም ለእድሳቱ የሚሆን የገንዘብ ድጋፍ ግራንት ማግኘት ናቸው። ብስራት አክሊሉ ተፈራ የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ ሙያና ሥራ በማኒፋክቸሪንግ ዘርፍ ቴክኒሽያን 2 በኢትዮጵያ ውስጥ ከ10 ዓመታት በላይ የቴክኒክና የፕሮጀክት ሥራ አስኪያጅነት ልምድ ያላቸው። ትምህርትና ስልጠና በሜካኒካል ኢንጂነሪንግ የመጀመሪያ ዲግሪ BSc ከሳንታ ክላራ ዩኒቨርሲቲ እና የአካባቢ አስተዳደር የምስክር ወረቀት ከፉኩኦካ ጃፓን ያላቸው። የገቡት ቃል ከተመረጡ ለማህበሩ ግልጽ ራዕይና የረጅም ጊዜ ስትራቴጂ ለመገንባት እረዳለሁ፣ በማህበረሰቡ አባላት መካከል መተማመንን አሳድጋለሁ፣ ፍትሐዊነትና ታማኝነትን አበረታታለሁ፣ እንዲሁም ልዩነትን የሚያከብርና ሁሉንም የሚያሳትፍ ግንዛቤ አሳድጋለሁ ብለው ቃል ገብተዋል። ቅድሚያ የሚሰጧቸው ጉዳዮች ለሚቀጥሉት 5 ዓመታት ስትራቴጂያዊ ዕቅድ ማውጣት፣ የማህበረሰቡን አባላት አንድ ማድረግ፣ ገቢ ማመንጨት፣ የተፈቀደለትን የገንዘብ ድጋፍ ለታለመለት ዓላማ ማዋልና እንዲሁም ዕለታዊ የማህበረሰብ ተግባራትን በሚገባ ማከናወን ናቸው። ዳንኤል ታፈሰ የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ ሙያና ሥራ በአሁኑ ጊዜ ፕሮዳክሽን ቴክኒሽያን ሆነው ይሰራሉ። ቀደም ሲል በኢትዮጵያ ውስጥ በደን ልማት፣ በአፈርና በውሃ ጥበቃ የግብርና ምህንድስና ባለሙያ ሆነው ሰርተዋል። ትምህርትና ስልጠና አዲስ አበባ ዩኒቨርሲቲ ገብተው የግብርና ምህንድስና አጥንተዋል። እንዲሁም አዳማ ዩኒቨርሲቲ ገብተው የኮንስትራክሽን ቴክኖሎጂ አጥንተዋል። የገቡት ቃል ከተመረጡ ለማህበሩ በመሬት አያያዝ ላንድስኬፕ አስተዳደር ዘርፍ የበኩሌን አስተዋጽኦ አደርጋለሁ ብለዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ስነ ምግባርና ዲሲፕሊን፣ ዕቅድና አደረጃጀት፣ ሀብትን በአግባቡ መቆጣጠር ናቸው። ክንፉ ዳመነ የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ ሙያና ሥራ የትራንስፖርትና ሎጂስቲክ ኩባንያ ባለቤት፣ በሎጂስቲክና ትራንስፖርት ኩባንያዎች ውስጥ የተለያዩ የሥራ ኃላፊነት ነበሯቸው። በፎርቹን 500 የሕክምና መሳሪያዎች ማምረቻ ኩባንያ ውስጥ የጥራት ቁጥጥር ሥራ አስኪያጅ፣ በዩናይትድ ስቴትስ የማርኬቲንግ ኮርፖሬሽን ኦዲተር እና የክፍል ሥራ አስኪያጅ ነበሩ። በኢትዮጵያ አስተዳደር ኢንስቲትዩት የአመራር ሥልጠና ሰጪና አማካሪም። ትምህርትና ስልጠና ከዩኒቨርሲቲ ኦፍ በርሚንግሃም UK በአካውንቲንግ እና ልማት ፋይናንስ ማስተርስ፣ ከአዲስ አበባ ዩኒቨርሲቲ በአካውንቲንግ የመጀመሪያ ዲግሪ BA አግኝተዋል። በሎጂስቲክና የንግድ ትራንስፖርት በአመራር ምክክርና ስልጠና እንዲሁም በኮምፒውተር መረጃ አያያዝና በሀብት ዕቅድ USA ስልጠና የምስክር ወረቀቶች አሏቸው። የገቡት ቃል ከተመረጡ ችግሮችን ለመለየትና ታማኝነትን፣ ቅንነትን መሰረት ያደረገ እንዲሁም ከአድሎ የጸዳ መፍትሄዎችን ለማዘጋጀት ስልታዊና ጥንቃቄ የተሞላው የአስተሳሰብ ዘዴን እጠቀማለሁ ብለው ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የማህበሩ ግቦች የተጣጣሙ መሆናቸውን ለማረጋገጥ፣ የማህበሩን ዓላማ በራዕዩና በተልእኮው ውስጥ እንደተገለጠው መረዳት፣ ለጥቂት ግለሰቦች ሳይሆን ለማህበረሰቡ በታማኝነት በማገልገል ላይ ላተኮረ አመራር ቃል መግባት፣
ለሁሉም ኃላፊነቶች ግልጥ የአሰራር ሂደቶች ኤስኦፒኤስ ማቋቋምና አንድ ወጥ ግልጥና ቀልጣፋ አሰራርን ለማረጋገጥ ስልጠና መስጠት ይሆናሉ። ስዬ ክብረአብ የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ። ሙያና ስራ በዴልታ አየር መንገድ የአውሮፕላን ጥገና ቴክኒሽያን እና በምርጫ የተሰየሙ የሰራተኞች ተሳትፎ ተወካይ፣ ቀደም ሲል በተለያዩ ኩባንያዎች የከፍተኛ በረራ ቴክኒሽያን፣ የአውሮፕላን መስመር ቴክኒሽያን እና የአውሮፕላን ጥገና ቴክኒሽያን ሆነው ሰርተዋል። በሆቴል ኢንዱስትሪ ውስጥ ለ13 ዓመታት የሥራ ማስኬጃ ዳይሬክተር ሆነው አገልግለዋል። ትምህርትና ስልጠና ከናሽናል አሜሪካን ዩኒቨርሲቲ በአቪዬሽን ማኔጅመንት የመጀመሪያ ዲግሪ BSc፣ በFAA ኤርፍሬም ኤንድ ፓወር ፕላንት A&P የሰርቲፊኬት ባለቤት፣ በአቪዬሽን ጥገና፣ ደህንነት፣ በስራ ጥራት አቆጣጠር ስርዓቶች አመራርና ድርጅታዊ ውጤታማነት የሙያ ስልጠና ያላቸው፣ በአቪዬሽን ጥገና፣ ደህንነት፣ በስራ ጥራት አቆጣጠር ስርዓቶች አመራርና ድርጅታዊ ውጤታማ የሙያ ስልጠና ያላቸው እንዲሁም 6 ሲግማ ብላክ ቤልት እና የከፍተኛ ስራ አስፈጻሚ ስልጠና የምስክር ወረቀት ከኤሜሪ ዩኒቨርሲቲ ያላቸው፣ በአሁኑ ጊዜ በፊሎሶፊ ፖለቲክስ ኤንድ ኢኮኖሚክስ የማስተርስ MA ዲግሪ ትምህርት በጆርጂያ ስቴት ዩኒቨርሲቲ ተመዝግበው በማጥናት ላይ ይገኛሉ። የገቡት ቃል ከተመረጡ ግልጥነትን፣ ተጠያቂነትን እና ግልጥ ግንኙነትን በማሳደግ የቦርድ ውሳኔዎችን ከማኅበሩ ተልዕኮ ጋር አስማማለሁ። ለአረጋውያን፣ ለወጣቶችና ለቤተሰቦች በሚዘጋጁ ፕሮግራሞች አማካይነት በትውልድ መካከል ያለውን ግንኙነት አጠናክራለሁ። እናም ለወጣቶች እድገትና ለባህላዊ ቀጣይነት አስተዋጽኦ አደርጋለሁ ብለው ቃል ገብተዋል። በቦርድ ውሳኔዎች ውስጥ ግልጥነትን፣ ተጠያቂነትና ግልጥ ግንኙነትን ማሳደግ አረጋውያንን፣ ወጣቶችንና ቤተሰቦችን የሚያሳትፉ የወጣቶች እድገትና ባህላዊ ቀጣይነት የሚያበረታቱ ፕሮግራሞችን መደገፍ፣ የማህበረሰቡን ተልዕኮ ለማሳካት ስትራቴጂያዊ ዕቅድና የትብብር አመራርን መጠቀም ናቸው። ታሪኩ ተሰማ የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ። ሙያና ስራ የሲየና ቴክኖሎጂ ከፍተኛ የኦፕሬሽን ስራ አስኪያጅ፣ ቀደም ሲል ለF-35 ኮክፒት ዲስፕሌይ አቪዮኒክስ የሙከራ መሐንዲስ ሆነው ሰርተዋል። ትምህርትና ስልጠና ከሳውዘርን ኒው ሃምፕሺር ዩኒቨርሲቲ በኢንጂነሪንግ ማኔጅመንት፣ ከግዌኔት ቴክኒካል ኮሌጅ በዩኒክስ አድሚን ኔትወርኪንግ እና ከአዲስ አበባ ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ የመጀመሪያ ዲግሪ BSc አግኝተዋል። የገቡት ቃል ከተመረጡ የማህበረሰባችንን አንድነት በማጎልበት ጠንካራ የኢትዮጵያውያን ማህበረሰብ እንዲሆን እሰራለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ሰላም፣ አንድነትና እድገት ናቸው። ተክለ ሃይማኖት ተሰማ የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ። ሙያና ስራ አሁን በትራንስፖርት ኢንዱስትሪ ውስጥ የግል ስራ የሚሰሩ፣ ቀደም ሲል በፊኒክስ አሪዞና የጥራት ቁጥጥር ቴክኒሽያን ሆነው ሰርተዋል። ትምህርትና ስልጠና በካይሮ ግብፅ ከሚገኘው አሜሪካን ዩኒቨርሲቲ በኢንዱስትሪያል ኢንጂነሪንግ የመጀመሪያ ዲግሪ BSc፣ ከጆርጂያ ስቴት ዩኒቨርሲቲ በዲሲሽን ሳይንስ የመጀመሪያ ዲግሪ BA እና ከኬነሶ ስቴት ዩኒቨርሲቲ በኢንፎርሜሽን ሲስተም ማስተርስ MSc ዲግሪ አግኝተዋል። የገቡት ቃል ከተመረጡ ማህበረሰባችን የገጠመውን የአሁኑን ቀውስ ለመፍታት በንቃት አስተዋጽኦ አደርጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ያልተፈታውን ቀውስ በመፍታት የማህበረሰቡን እምነት፣ እርስ በርስ መተማመን መመለስ፣ የታገዱ የማህበረሰብ ባንክ አካውንት እንቅስቃሴዎችን በሙሉ ወደ ነበሩበት ለመመለስ መስራትና የገንዘብ ድጋፍን በፍጥነት ማስጠበቅና ለታለመለት ዓላማ መዋላቸውን ማረጋገጥ ይሆናሉ። ቴዎድሮስ ሀብተማርያም የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ። ሙያና ስራ በአሁኑ ጊዜ በአንድ የመጠጥ መደብር ውስጥ ገንዘብ ያዥ ናቸው። ትምህርትና ስልጠና በአዲስ አበባ ኢትዮጵያ በመድኃኔዓለም ከፍተኛ ሁለተኛ ደረጃ 12ኛ ክፍል አጠናቀዋል። የገቡት ቃል ከተመረጡ የማህበሩን መተዳደሪያ ደንብ በታማኝነት አከብራለሁ፣
ማህበረሰቡንም በሚችለው መንገድ አገለግላለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች በግልጥነት ማገልገል፣ ሁሉንም በእኩልነት ማገልገልና በታማኝነት ማገልገል ናቸው። ወንጌል አሳምነው ወንጌል አሳምነው ወንጌል አሳምነው የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ። ሙያና ሥራ በኤመሪ ሆስፒታል የራዲዮሎጂ ክፍል አስተባባሪ ናቸው። ትምህርትና ስልጠና ከኬነሶ ስቴት ዩኒቨርሲቲ የመጀመሪያ ዲግሪ BSc አላቸው። የገቡት ቃል ከተመረጡ በተሰጠኝ ማንኛውም ኃላፊነት ማህበረሰቡን በሙሉ አቅም ያገለግላለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ማህበረሰቡ እንዲያድግ መርዳት፣ አባላት ማህበረሰቡን ስለማገልገል ማስተማር፣ እንደዚሁም የወጣቶችን ተሳትፎ ማበረታታትና ድምፅ እንዲኖራቸው ማድረግ ይሆናል። ወንድወሰን ኃይሉ የሚወዳደሩበት የኃላፊነት ቦታ የዳይሬክተሮች ቦርድ። ሙያና ሥራ የጭነት መኪና ንግድ ሥራ የሚሰሩ። ትምህርትና ስልጠና በአዲስ ከተማ ከፍተኛ ሁለተኛ ደረጃ ትምህርት ቤት 12ኛ አካዳሚ ትምህርትና በአዲስ አበባ ቴክኒክ ትምህርት ቤት 2 ዓመት ትምህርት አጠናቀዋል። የገቡት ቃል ከተመረጡ ማህበረሰቡን ለመርዳትና ለማገልገል ተስፋ አደርጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች በገንዘብ ድጋፍ ዕድሎችና በጀት ተኮር ስልቶች ላይ መስራት፣ በማህበሩ ማዕከል እድሳት ላይ መስራትና ኢትዮጵያውያንን አንድ የሚያደርጉ ባህላዊና የመዝናኛ ዝግጅቶች ላይ መስራት ናቸው። ዮናስ ተክለማርያም የሚወዳደሩበት የኃላፊነት ቦታ የቦርድ ዳይሬክተሮች። ሙያና ሥራ በኤመሪ ዩኒቨርሲቲ የቢዝነስ አናሊስት፣ ቀደም ሲል በኬነሶ ስቴት ዩኒቨርሲቲ የኮምፒውቲንግ ሳይንስ ኮሌጅ የአካዳሚክ አማካሪ ሆነው ሰርተዋል። ትምህርትና ስልጠና ከሴንት ሜሪ ዩኒቨርሲቲ ሚኔሶታ በፕሮጀክት ማኔጅመንት ማስተርስ ዲግሪ፣ ከሂል ኮይ የኮምፒውተር ሳይንስ ትምህርት ቤት በከፍተኛ ዲፕሎማ እና ከአዲስ አበባ ዩኒቨርሲቲ በቋንቋና ስነ ጽሑፍ የመጀመሪያ ዲግሪ አላቸው። የገቡት ቃል ከተመረጡ መግባባትን የሚያበረታታ በመከባበር ላይ የተመሰረተ ውይይትን ማዳበር፣ በስራ አስፈጻሚና በቦርድ አባላት መካከል ሙያዊ ብቃትን፣ አድሎ የሌለበትና ተጠያቂነትን ለማረጋገጥ ግልጥና ሊለኩ የሚችሉ መስፈርቶችን ማዘጋጀት፣ በማህበረሰቡ ቅድሚያ በሚሰጣቸው ጉዳዮች ላይ ማተኮርና ወደ ተግባራዊ ግቦች መለወጥ ላይ እሰራለሁ ብለው ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የማህበሩ ግቦች፣ ተልእኮና ራዕይ ተግባራዊና ሊሳኩ የሚችሉ መሆናቸውን ማረጋገጥ፣ በተለያዩ አመለካከቶች መካከል አንድነትንና ትብብርን ማጠናከር፣ እንዲሁም በማህበራዊ ፍላጎት ላይ ማተኮርና ወደ ግልጥ ተግባራዊ ስራዎችና ግቦች መለወጥ ናቸው። ዳንኤል አከለ ይልማ የሚወዳደሩበት የኃላፊነት ቦታ ዋና ሥራ አስኪያጅ። ሙያና ሥራ በጆርጂያ ስቴት ዩኒቨርሲቲ መምህር ናቸው። ትምህርትና ስልጠና ከዩኒቨርሲቲ ኦፍ ብሪሽፖርት ኮኔቲከት በግሎባል ልማትና ሰላም ማስተርስ ዲግሪ፣ ከኬነሶ ስቴት ዩኒቨርሲቲ በሳይበር ሴኩሪቲ ማስተርስ ዲግሪ፣ ከዴይስታር ዩኒቨርሲቲ ናይሮቢ በማኔጅመንት ኢንፎርሜሽን ሲስተም የባችለርስ ዲግሪ እንዲሁም ከኮተቤ ሜትሮፖሊታን ዩኒቨርሲቲ አዲስ አበባ በእንግሊዝኛ ቋንቋና ስነ ጽሑፍ ELL ተባባሪ ዲግሪ አላቸው። በአሁኑ ጊዜ በክላርክ አትላንታ ዩኒቨርሲቲ አትላንታ በፖለቲካል ሳይንስ የዶክትሬት ዲግሪ እጩ ናቸው። የገቡት ቃል ከተመረጡ በኢትዮጵያ ማህበር አባላት መካከል ያለውን ልዩነት ለማጥበብና በአትላንታ በጆርጂያ ግዛትና ከዚያም በላይ ካሉ ሌሎች ማህበረሰቦች ጋር ግንኙነት ለመፍጠር ተስፋ አደርጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች አንድነትን ማሳደግ፣ የአባላትን አቅም ማሳደግ፣ ማበረታታትና ለተቋማዊ እድገት የገንዘብ ማሰባሰብ ጥረቶችን ማደራጀት ይሆናሉ። ኃይለ መለኮት በትረ የሚወዳደሩበት የኃላፊነት ቦታ
ዋና ስራ አስኪያጅ። ሙያና ስራ በማክሲመም ዋን ሪያልቲ ፓርትነርስ የሪል ስቴት ወኪል እንዲሁም የግል አነስተኛ የንግድ ድርጅት ባለቤትና ኦፕሬተር ሆነው ይሰራሉ። ትምህርትና ስልጠና ከቮሮኔዝ የቴክኖሎጂ ኢንስቲትዩት በኬሚካል ኢንጂነሪንግ የማስተርስ ዲግሪ እና ከዌይን ስቴት ዩኒቨርሲቲ ዲትሮይት ሚሽጋን በኮምፒውተር ሳይንስ የመጀመሪያ ዲግሪ BSc አግኝተዋል። የገቡት ቃል ከተመረጡ ማህበረሰባችንን በታማኝነት በፍትሃዊነትና በአክብሮት አገልግላለሁ፣ ግልጥና ኃላፊነት የሚሰማው የፋይናንስና የንብረት አያያዝን በማረጋገጥና አባላት በግልጥ እንዲያውቁ በማድረግ እምነትን አጠናክራለሁ፣ መተዳደሪያ ደንቦችን ለመከተል ሚናዎችን ግልጥ ለማድረግና ስራዎች እንዲቀላጠፉ በጋራ የመስራትን ልምድ ለማሻሻል እሰራለሁ፣ ወጣቶችን፣ አረጋውያንን እና አዲስ ቤተሰቦችን የሚጠቅሙ ፕሮግራሞችን ደግፋለሁ፣ እንዲሁም የበጎ ፈቃድ ተሳትፎን አበረታታለሁ፣ ከሁሉም በላይ አዳምጣለሁ፣ አንድነትን አበረታታለሁ እና ማህበሩ ለሁሉም ጠንካራና አቀባባይ እንዲሆን እሰራለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች በፋይናንስ በውሳኔዎችና በግንኙነት ውስጥ በተጠያቂነትና በግልጥነት እምነት መገንባት፣ ጤናማ የትብብር የሥራ ባህልን በማሳደግ አንድነትንና በጋራ መስራትን ማጠናከርና ወጣቶችን ማሳተፍ እንዲሁም የሚገኙ የገንዘብ ድጋፎችን ውጤታማ በሆነ መንገድ መጠቀም ይሆናሉ። ተሾመ አሰፋ የሚወዳደሩበት የኃላፊነት ቦታ ዋና ሥራ አስኪያጅ። ሙያና ሥራ እስከ ቅርብ ጊዜ ድረስ በዋሽንግተን ዲሲ ለአሜሪካ መንግሥት የተራድኦ ድርጅት USAID የሰብአዊ ድጋፍ ኦፊሰር ሆነው ሰርተዋል። ከ20 ዓመታት በላይ በፊሊፒንስ፣ ሌሴቶ፣ ደቡብ ሱዳን፣ ዚምባብዌ፣ ታንዛኒያ እና ኢትዮጵያ ውስጥ በተለያዩ የዓለም አቀፍ ድርጅቶች ለምሳሌ ሴቭ ዘ ቺልድረን UK፣ ኬር USA፣ ኦክስፋም GB እንደ ድንገተኛ አደጋ ደራሽ ወይም የሰብአዊ እርዳታ ፕሮግራም ሥራ አስኪያጅ ወይም አስተባባሪ ሆነው ሰርተዋል። ትምህርትና ስልጠና ከለንደን የኢኮኖሚክስ ትምህርት ቤት መንግስታዊ ላልሆኑ ድርጅቶች አስተዳደር የማስተርስ ዲግሪ እንዲሁም በኢትዮጵያ አዲስ አበባ ዩኒቨርሲቲ በኢኮኖሚክስ የመጀመሪያ ዲግሪ BA አግኝተዋል። የገቡት ቃል ከተመረጡ ክፍተቶችን ለመሙላትና ግልጥነትን፣ አካታችነትንና የፋይናንስ ቁጥጥርን ለማጠናከር ነባር አሰራሮችንና መተዳደሪያ ደንቦችን መገምገም ቅድሚያ እሰጣለሁ፣ እቅዶችን እገመግማለሁ፣ የግንኙነት ስርዓቶችን አሻሽላለሁ፣ አባልነትን አስፋፋለሁ፣ በጎ ፈቃደኞችን መለምላለሁ፣ እንዲሁም እንደ ኦዲት ያሉ የህግ ግዴታዎች ሙሉ በሙሉ መሟላታቸውን አረጋግጣለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ሊኖሩ የሚችሉ ክፍተቶችን ለመፍታት ነባር አሰራሮችን መገምገም፣ በፋይናንስ ቁጥጥር ዘዴዎች እና በድርጅታዊ ዘላቂነት ውስጥ አካታችነትንና ግልጥነትን ማሳደግና የግንኙነት ስርዓትን ማጠናከር፣ የአባልነት መስፋፋትና የበጎ ፈቃደኞችን ምልመላ ማጠናከር ይሆናል። እስክንድር አበበ የሚወዳደሩበት የኃላፊነት ቦታ ሥራ አስፈጻሚ ኮሚቴ። ሙያና ሥራ በቤንችማርክ ማኔጅመንት ቤንችማርክ ማኔጅመንት የተባለ የኢንጂነሪንግ አገልግሎት ኩባንያ መስራች ዋና ሥራ አስፈጻሚና ሲቪል መሐንዲስ በመሆን የሚሰሩ። ትምህርትና ስልጠና ከዴይተን ዩኒቨርሲቲ ኦሃዮ በሲቪል ኢንጂነሪንግ የመጀመሪያ ዲግሪና የኤሞሪ ዩኒቨርሲቲ በቢዝነስ አስተዳደር የማስትሬት MBA ዲግሪ ያላቸው። የገቡት ቃል ከተመረጡ የማህበረሰብ ማዕከሉን ለማሻሻል የድርጅቱን እንቅስቃሴ ለማጠናከርና ከአካባቢው ድርጅቶችና ከተመረጡ ባለስልጣናት ጋር ጠንካራ ግንኙነት ለመፍጠር እፈልጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የማዕከሉን ገጽታዎች ማሻሻል፣ ለረጅም ጊዜ ሲጠበቅ የነበረውን የቅርጫት ኳስ ሜዳ መገንባት እና ለማህበረሰቡ የሚጠቅሙ ሀብቶችን ማምጣት ናቸው። ፋሲካ አለሙ የሚወዳደሩበት የኃላፊነት ቦታ የሥራ አስፈጻሚ ኮሚቴ። ሙያና ሥራ በአሁኑ ጊዜ የግል ንግዶችን በማካሄድ ላይ ይገኛሉ። ትምህርትና ስልጠና ከአዲስ አበባ የንግድ ኮሌጅ የሴክሬታሪያን አገልግሎት ትምህርት ተምረዋል። የገቡት ቃል
ከተመረጡ ወጣቶችን የሚያቀራርቡ፣ ተሳትፎን የሚጨምሩ፣ ወዳጅነትን የሚያጠናክሩና እንዲያድጉና ከማህበረሰባችን ጋር የተገናኙ እንዲሆኑ የሚያደርግ ትርጉም ያላቸው ዝግጅቶችን አደራጃለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ወጣቶችን በንቃት የሚያሳትፉ ተጨማሪ ፕሮግራሞችን፣ ዝግጅቶችንና የአመራር ዕድሎችን መፍጠር፣ ስጋቶችን በማዳመጥና መረጃዎችን በግልጥ በማካፈል በአመራሮችና በወጣቶች መካከል ያለውን ግንኙነት ማሻሻልና ለወጣቶችና ለማህበሩ መሪዎች ሰላማዊ የመገናኛ ቦታዎችን በመፍጠር አስፈላጊ ግብዓቶችን በማቅረብና ግልጥ ውይይቶች እንዲካሄዱ ማድረግ ናቸው። ሐሺም አየለ የሚወዳደሩበት የኃላፊነት ቦታ የሥራ አስፈጻሚ ኮሚቴ ሙያና ሥራ በኤመሪ ሆስፒታል የኤምአርአይ ቴክኖሎጂስት ናቸው። ቀደም ሲል በአትላንታ ከተማ በሲቪል መሐንዲስነት ሰርተዋል። ትምህርትና ስልጠና ከሳን ሆሴ ስቴት ዩኒቨርሲቲ በሲቪል ኢንጂነሪንግ የመጀመሪያ ዲግሪ BSc እና ከኤመሪ ዩኒቨርሲቲ በሜዲካል ኢሜጂንግ ሰርቲፊኬት አግኝተዋል። የገቡት ቃል ከተመረጡ ልዩነታችንን በማቀፍ ማህበረሰባችንን አንድ ለማድረግ እሰራለሁ፣ በትህትና፣ በአክብሮት፣ በርህራሄ እና በደግነት አገለግላለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የማህበረሰብ አንድነትና እምነትን መገንባት፣ የወጣቶች እድገትና የትምህርት ድጋፍ፣ እንደዚሁም ኢኮኖሚያዊ አቅምን ማሳደግና የማህበረሰቡን መሰረታዊ ፍላጎቶች ማሟላት ናቸው። ልዑል ሰገድ አህመድ የሚወዳደሩበት የኃላፊነት ቦታ የሥራ አስፈጻሚ ኮሚቴ ሙያና ሥራ ትሪፕል ኤ ፓርኪንግ በተባለ ድርጅት የኦፐሬሽን ሥራ አስኪያጅ ናቸው። በዚህ ኃላፊነት ለ18 ዓመታት ያህል ሰርተዋል። ትምህርትና ስልጠና ኤሌክትሪካል ኢንጂነሪንግ እና ኢንፎርሜሽን ቴክኖሎጂ ተምረዋል። በተጨማሪም ብዙ የምስክር ወረቀቶች አሏቸው። የገቡት ቃል ከተመረጡ ውስብስብ ችግሮችን ለመፍታት፣ አዳዲስ ክህሎቶችን በፍጥነት ለመማርና ለማንኛውም ሁኔታ በልበ ሙሉነት ለማላመድ ቅድሚያ እሰጣለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የማህበሩን የአባላት ቁጥር ማሳደግ ይሆናል። ሳሙኤል አስፋው የሚወዳደሩበት የኃላፊነት ቦታ የሥራ አስፈጻሚ ኮሚቴ ሙያና ሥራ በሲኬ ጋዝ ማደያ ውስጥ ሥራ አስኪያጅ ሆነው ላለፉት 3 ዓመታት ያገለገሉ። ትምህርትና ስልጠና አዲስ አበባ ጄኔራል ዊንጌት የቴክኒክ ኮሌጅ ገብተው ድራፍቲንግ በማጥናት ዲፕሎማ አግኝተዋል። የገቡት ቃል ከተመረጡ ለማህበረሰቡ የበለጠ ውጤታማና አስተማማኝ አገልግሎት እንዲሰጥ የማህበረሰባችንን ስርዓት ለማጠናከር እረዳለሁ ብለው ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ወጣቶችን ማሳተፍና መደገፍ፣ የማህበረሰቡን ንብረት ሞርጌጅ መክፈል፣ ግልጥነትን ማሳደግና የእንኳን ደህና መጡ አካባቢ መፍጠር ናቸው። ሲሳይ አበበ የሚወዳደሩበት የኃላፊነት ቦታ የሥራ አስፈጻሚ ኮሚቴ ሙያና ሥራ በኮንስትራክሽን እና ማምረቻ ኩባንያ ውስጥ ባለሙሉ ፈቃድ ፕሮፌሽናል ኢንጂነሪንግ ማኔጀር ሆነው ይሰራሉ። ትምህርትና ስልጠና ከአዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ የመጀመሪያ ዲግሪ BSc እና ከኬነሳው ስቴት ዩኒቨርሲቲ በሲቪል ኢንጂነሪንግ ማስተርስ MSc ዲግሪ አላቸው። የገቡት ቃል ከተመረጡ በአዲስ ግንባታና ነባር ፕሮጀክቶችን በማሻሻል ላይ ማህበረሰቡን አማክራለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የኦዲት ሪፖርቶች በግልጥነት እንዲሰሩ በማድረግ የማህበሩ አባላት ሁሉንም ገቢዎችና ወጪዎች እስከ ምክንያቶቻቸው እንዲያውቁ ማድረግ፣ እንደ ዩቲዩብ፣ ፌስቡክ፣ ቲክቶክ እና ቴሌግራም ያሉ ውጤታማ መድረኮችን በመጠቀም ግንኙነትን ማጠናከር፣ እንዲሁም ሁሉም የማህበረሰብ ዝግጅቶች በሰዓቱ መጀመራቸውን ለማረጋገጥ የሰዓት አክባሪነት ባህልን ማሳደግ ናቸው። ተሾመ አጨው የሚወዳደሩበት ኃላፊነት ቦታ ሥራ አስፈጻሚ ኮሚቴ ሙያና ሥራ በፒድሞንት ኢስት ሳይድ ሜዲካል የሜዲካል ቴክኖሎጂ ሆነው ይሰራሉ።
ቀደም ሲል በቺልድረን ሄልዝ ኬር ኦፍ አትላንታ እና በታክሲ ሾፌርነት ሰርተዋል። በኢትዮጵያ የማዘጋጃ ቤት ኃላፊ፣ የአቅም ግንባታ መኮንን፣ መምህርና የመምህራን ማህበር ፕሬዝዳንት ሆነው አገልግለዋል። ትምህርትና ስልጠና ከአውጉስታ ስቴት ዩኒቨርሲቲ በሜዲካል ላብ ሳይንስ የመጀመሪያ ዲግሪ BSc አግኝተዋል። በጆርጂያ ፔሪሜትር ኮሌጅ ፕሪሜድ እና በአዲስ አበባ KCTE ፊዚክስ አጥንተዋል። የገቡት ቃል ከተመረጡ በክላርክስተን አካባቢ ትንሿ ኢትዮጵያ መንገድ እንዲሰየም ለመስራት እፈልጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የኢትዮጵያ ማህበረሰብ ማዕከልን ማደስ፣ ለሁሉም መሪዎች የግጭት አፈታት ስልጠናን መስጠት እና ወጣቱን ትውልድ መደገፍ፣ ማበረታታትና አቅም ማጎልበት ናቸው። ውቢት ተፈሰ ወርቅ የሚወዳደሩበት የኃላፊነት ቦታ የሥራ አስፈጻሚ ኮሚቴ። ሙያና ሥራ በግዌኔት ካውንቲ የሕዝብ ትምህርት ቤት መምህር ናቸው። በትምህርት ዘርፍ የ16 ዓመታት ልምድ ያላቸው ሲሆኑ በተለያዩ ኃላፊነቶች አገልግለዋል። ትምህርትና ስልጠና በአትላንታ የቢዝነስ አስተዳደር የመጀመሪያ ዲግሪ BBA፣ ከሲንሲናቲ ኦሃዮ በትምህርት ዕቅድና አሰጣጥ ማስተርስ ዲግሪ አግኝተዋል። በተለያዩ የትምህርት መስኮች የጆርጂያ ፕሮፌሽናል መምህርነት ምስክር ወረቀት አላቸው። የገቡት ቃል ከተመረጡ ጠንካራ ማህበረሰብን መሰረት ያደረገ የድጋፍ ስርዓት በመገንባት ልዩ ፍላጎት ያላቸውን ልጆችና ቤተሰቦቻቸውን ደግፋለሁ። ለትምህርት ፍላጎቶቻቸው ቆማለሁ። ድጋፍ ከሚሰጡ ጋር አገናኛቸዋለሁ። ቤተሰቦች የትምህርት ተግዳሮቶችን እንዲወጡና የተማሪዎችን ስኬት እንዲያበረታቱ ለመርዳት የወላጅ ስልጠናና ምክር እሰጣለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ግንኙነትና ታማኝነት፣ እምነትንና ተጠያቂነትን ለመገንባት ግልጥ፣ ታማኝና ወጥ የሆኑ ግንኙነት፣ አንድነት፣ በመላው ማህበረሰብ ውስጥ ትብብርን ማጠናከርና የጋራ ዓላማን ማሳደግ፣ እንዲሁም ማህበረሰቡን ማስተማርና ማብቃት፣ በመረጃ ላይ የተመሰረተ ውሳኔ አሰጣጥና ንቁ ተሳትፎን የሚደግፉ ግብዓቶችን እንዲሁም እድሎችን መስጠት ናቸው። ዮርዳኖስ ኃይሌ የሚወዳደሩበት የኃላፊነት ቦታ የሥራ አስፈጻሚ ኮሚቴ። ሙያና ሥራ በጆርጂያ ስቴት ዩኒቨርሲቲ የምርምር ረዳት ሆነው እየሰሩ ይገኛሉ። ቀደም ሲል በአትላንታ ፌዴራል ሪዘርቭ ባንክ በሳይበር ሴኩሪቲ ስፔሻሊስት ኢንተርንሺፕ እና በጆርጂያ ስቴት ዩኒቨርሲቲ የቅድመ ምረቃ የመምህራት ረዳት ሆነው ሰርተዋል። ትምህርትና ስልጠና በጆርጂያ ስቴት ዩኒቨርሲቲ በመረጃ ሲስተምና ሳይበር ደህንነት የመጀመሪያና የማስተርስ ዲግሪ አግኝተዋል። የገቡት ቃል ከተመረጡ ሐሳቦችን ወደ ትርጉም ያለው ተግባር በመቀየር በማህበረሰባችን ውስጥ ያለውን አንድነት አጠናክራለሁ። አባላትን አዳምጣለሁ፣ አስተያየታቸውን ለትክክለኛ ማሻሻያ ይጠቀማለሁ እና ትርጉም ያላቸው ግንኙነቶችን በሚፈጥሩ ፕሮግራሞች በትውልዶች መካከል ያለውን ክፍተት ለመድፈን እሰራለሁ። ሰዎችን የሚያቀራርቡ ማህበረሰባዊ ዝግጅቶችን እደግፋለሁ። ወጣቶችን ለማነሳሳት እና ለመምራት የሙያዊ መድረኮች ተከታታይ ዝግጅቶችን እፈጥራለሁ እና የኢትዮጵያውያን ዓለም አቀፍ ተማሪዎችን ሊጠቅሟቸው መረጃና ከማህበረሰቡ አባላት ጋር በማገናኘት ድጋፍን አስፋፋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የባለቤትነት ስሜትን በሚገነቡ መደበኛ ሳምንታዊ ወይም በየሁለት ሳምንቱ በሚደረግ ዝግጅት የማህበረሰብ ግንኙነቶችን ማጠናከር፣ ወጣት የማህበረሰቡን አባላት ለመምራትና ለማነሳሳት ከተለያዩ ዘርፎች የተውጣጡ ባለሙያዎችን ያሳተፈ ወርሃዊ የፓናል ተከታታይ ዝግጅት በመፍጠር በወጣቶች መመሪያ ላይ ትኩረት ማድረግ፣ እንዲሁም አባላት አስተያየታቸውን እንዲያካፍሉ፣ መረጃ እንዲያገኙና በማህበረሰብ ውሳኔዎች ላይ እንዲሳተፉ ተጨማሪ ዕድሎችን በመስጠት ግንኙነቶችን ማሻሻል ናቸው። ፋና ፍቅረ ኢየሱስ የሚወዳደሩበት የኃላፊነት ቦታ የኦዲት የቁጥጥር ኮሚቴ። ሙያና ሥራ በጆርጂያ ፉጂስ አካዳሚ ቻርተር ትምህርት ቤት የመካከለኛ ደረጃ የሂሳብ መምህር ናቸው። ቀደም ሲል ለአዳም የጉዞ ወኪል ከ15 ዓመታት በላይ የጉዞ ወኪል ሆነው ሰርተዋል።
ትምህርትና ስልጠና ከጆርጂያ ስቴት ዩኒቨርሲቲ በመካከለኛ ደረጃ ትምህርት የመጀመሪያ ዲግሪ አግኝተዋል። የገቡት ቃል ቢመረጡ የኢትዮጵያን ማህበረሰብ ታላቅ ማድረግ እንደሆነ ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ለአጭርና ለረጅም ጊዜ ግብ ማውጣት፣ በማህበረሰቡ ዓላማዎች ላይ ትኩረት ማድረግና በሰላም እንደ አንድ ቡድን አብሮ መስራት ናቸው። መሰረት አበበ የሚወዳደሩበት የኃላፊነት ቦታ የኦዲት የቁጥጥር ኮሚቴ። ሙያና ሥራ ክራውን ግሎባል ኢንቨስትመንት ኢንክ በተባለ መደብር የድጋፍና የሥራ አፈጻጸም ክፍል ሠራተኛ ናቸው። ቀደም ሲል በአዲስ አበባ በኢትዮጵያ የገንዘብና የኢኮኖሚ ልማት ሚኒስቴር ውስጥ ኦዲተር ሆነው ሰርተዋል። ትምህርትና ስልጠና ከሳንታ ክላራ ዩኒቨርሲቲ ኩባ በአካውንቲንግ እና ፋይናንስ የማስተርስ ዲግሪ አግኝተዋል። የገቡት ቃል ከተመረጡ የኦዲት ዕውቀቴን ግልጥነትን፣ ተጠያቂነትና ተገዥነትን ለማሳደግ፣ ቁጥጥርን ለማጠናከር፣ ስጋትን ለመቆጣጠርና ትክክለኛ አስተዳደርን በመደገፍ አገለግለዋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች አዲሱን ትውልድ ወደ አመራር ለማምጣት የአባላትን ተሳትፎ ማጠናከር፣ የፋይናንስን መረጋጋትና ግልጥነትን ማረጋገጥ እንዲሁም ለረጅም ጊዜ እድገት ውጤታማ ድጋፍን ማሳደግ ናቸው። ኒቆዲሞስ ደምሴ ወዳጄ የሚወዳደሩበት የኃላፊነት ቦታ የኦዲት ቁጥጥር ኮሚቴ። ሙያና ሥራ በአሁኑ ጊዜ በፕራዮሪቲ ፔይመንት ሲስተም ለ12 ዓመታት የኔትወርክና የደህንነት መሐንዲስ ሆነው እየሰሩ ይገኛሉ። ትምህርትና ስልጠና ከአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሲስተምስ ኤንድ ቴክኖሎጂ የመጀመሪያ ዲግሪ BSc አግኝተዋል። በሲስኮስ ኔትወርክ AWS እና ሳይበር ሴኪሪቲ የምስክር ወረቀት አላቸው። የገቡት ቃል ከተመረጡ ማህበሩን በኦዲት ተግባራት እደግፋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ሂሳቦቹ ተለያይተው መቆየታቸውን ማረጋገጥና ተመሳሳይ ችግሮች ድጋሚ እንዳይከሰቱ መከላከል፣ በማህበረሰቡ ውስጥ ብዙ ወጣቶችን ማሳተፍና ከእነሱ ጋር በቅርበት መስራት፣ እንደዚሁም አዳራሹን ለዝግጅቶችና ለተለያዩ ኩነቶች በመከራየት ተጨማሪ ገቢ ማመንጨት ናቸው። ጸጋዬ አደራ የሚወዳደሩበት የኃላፊነት ቦታ የኦዲት የቁጥጥር ኮሚቴ። ሙያና ሥራ የግል ሥራና የመኪና መሸጫ ድርጅት ባለቤት ናቸው። ትምህርትና ስልጠና ከጄኔራል ዊንጌት የሙያ ትምህርት ቤት ዲፕሎማ አላቸው። የገቡት ቃል ከተመረጡ ማህበረሰቤን ለማገልገል የተቻለኝን ጥረት አደርጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የዕድርና አካውንቲንግ ክፍል ናቸው። ስለሺ ገላው እጅጉ የሚወዳደሩበት የኃላፊነት ቦታ የኦዲት ቁጥጥር ኮሚቴ። ሙያና ሥራ በዲካፕ ካውንቲ ዋተርሼድ ማኔጅመንት የኤሌክትሮኒክስ እና የመሳሪያዎች ቴክኒሽያን ናቸው። እንዲሁም ለማርሻልስ ማከፋፈያ ማዕከል እንደ መሳሪያ ኦፕሬተር በመሆን የሰሩ ሲሆን የማርሻልስ የሰራተኞች ማህበር ሊቀመንበር ሆነውም አገልግለዋል። በኢትዮጵያ የነበራቸው የሥራ ልምዶች ማህበራዊ ሥራና ማስተማርን ያካትታሉ። ትምህርትና ስልጠና ከጆርጂያ ፒድማንት ቴክኖሎጂ ኮሌጅ በኤሌክትሪካልና ኮምፒውተር ቴክኖሎጂ ተባባሪ ዲግሪ፣ ከኮተቤ ኮሌጅ በመምህራን ትምህርት ዲፕሎማ፣ በሂሳብ ትምህርት በዲፕሎማ፣ ከዲላ ዩኒቨርሲቲና ኢንፎርሜሽን ቴክኖሎጂ የባችለር ዲግሪ ከአዲስ አበባ ዩኒቨርሲቲ አግኝተዋል። የገቡት ቃል ከተመረጡ ግልጥነትን፣ ግልጥ ግንኙነትንና ፍትሐዊ ውሳኔ አሰጣጥን በማሳደግ እምነትንና አንድነትን ለመገንባት እሰራለሁ። በዚህ አለመግባባትና ግጭት ባለበት ወቅት በውይይት ችግሮችን ለመፍታት የአባላትን እምነት ወደ ነበረበት ለመመለስና ለእድገት የተረጋጋና የትብብር መሰረት ለመፍጠር ትኩረት እሰጣለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የቅርብ ጊዜ አለመግባባቶችን በመፍታትና የአባላትን እምነት ወደ ነበረበት በመመለስ እምነትንና አንድነትን እንደገና መገንባት፣ የወደፊት አለመግባባቶችን ለመከላከል የተለያዩ የአመራር ኃላፊነቶችን እና
ሂደቶችን በግልጥ በመለየት አስተዳደርን ማጠናከርና ሂደቶችን ግልጥ ማድረግ ይሆናል። እንዲሁም ለረጅም ጊዜ መረጋጋትና ለጋራ እድገት የውይይት የጋራ ስራና ገንቢ ተሳትፎ እድሎችን በመፍጠር ትብብርንና የአባላትን ተሳትፎ ማሳደግ ይሆናሉ። አበበ ታከለ የሚወዳደሩበት የኃላፊነት ቦታ የአማካሪዎች ቦርድ ሙያና ስራ ለኮሎራዶ ሂውማን ሰርቪስ የሲስተም አስተዳዳሪ ሆነው ሰርተዋል። እንዲሁም እንደ የሥነ ምግባር ቦርድ አባልና የማህበረሰብ ልማት ብሎክ ግራንት ቦርድ አባል ሆነው አገልግለዋል። ትምህርትና ስልጠና ከዩኒቨርሲቲ ኦፍ ኮሎራዶ እና ናሮፓ ዩኒቨርሲቲ በቦልደር ኮሎራዶ በማኔጅመንት የማስተርስ ዲግሪ ኤምኤ አግኝተዋል። የገቡት ቃል ከተመረጡ የማህበሩ የገንዘብ ድጋፍ በቀልጣፋና ጊዜውን በጠበቀ ሁኔታ ለታለመለት ጉዳይ እንዲውል ምክርና ድጋፍ እሰጣለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የህንፃውን ጣሪያ መጠገን፣ የጠፋውን የግንባታ ፕላን ማግኘት፣ የመኪና ማቆሚያ ቦታውን ማስተካከል እና ለቀሪው የገንዘብ ድጋፍ ፕሮጀክት የሥራ ዝርዝር ማዘጋጀትና የአርክቴክቸር ድርጅት መቅጠር ናቸው። መካነ ሰላም ቀሲስ ኤፍሬም ከበደ የሚወዳደሩበት የኃላፊነት ቦታ የአማካሪዎች ቦርድ ሙያና ሥራ የአትላንታ መካነ ሰላም ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኃላፊ ናቸው። ትምህርትና ስልጠና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሴሚናር ተምረዋል። የገቡት ቃል የማህበረሰባችንን አባላት መምከር ነው። ዋና ቅድሚያ የሚሰጧቸው ጉዳዮች የማህበረሰባችንን አባላት ምክር መስጠትና አንድ ማድረግ ናቸው። ካሳ ኩማ የሚወዳደሩበት የኃላፊነት ቦታ የአማካሪዎች ቦርድ ሙያና ሥራ በኮስኮ የጅምላ ሽያጭ መደብር በአባልነት ክፍሉ ውስጥ ሰርተዋል። ለረጅም ጊዜ የግል ንግድ ድርጅት ባለቤት ነበሩ። ትምህርትና ስልጠና በቺካጎ ከሚገኘው ጄፍሰን ኮሌጅ በቢዝነስ ማኔጅመንት ተባባሪ ዲግሪ እና በአዲስ አበባ ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በሥነ ምድር ጥናት በጂኦሎጂ በዲግሪ ተመርቀዋል። የገቡት ቃል ከተመረጡ በአትላንታ ለሚኖሩ ኢትዮጵያውያን የበለጠ የተባበረና የበለጠገ ማህበረሰብ ለመገንባት እንዲረዳ በአባላት መካከል ሰላማዊና ውጤታማ ውይይት እንዲኖር እሰራለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የማህበሩን ተልእኮ በተሟላ ይዘቱና ሙሉ በሙሉ ማክበርና ማሳደግ፣ የተለያዩ አመለካከቶችን ለመረዳትና ለማክበር ቁርጠኛ መሆን፣ በማህበረሰቡ ውስጥ ያሉ ሁሉም ድምጦች መሰማታቸውን ማረጋገጥ፣ እንዲሁም በሰፊ የኢትዮጵያ ማህበረሰብ ውስጥ ባሉ ሁሉም የማህበሩ አባላት መካከል ባህላዊ አንድነትና አድናቆትን ማሳደግ ናቸው። ሽፈራው ሰፊው የሚወዳደሩበት የኃላፊነት ቦታ የአማካሪዎች ቦርድ ሙያና ሥራ በግል ሥራ በትራንስፖርት የታክሲ ሾፌር ሆነው በመስራት ላይ ይገኛሉ። ትምህርትና ስልጠና አዲስ አበባ ቴክኒክ ኮሌጅ ገብተው ተምረዋል። የገቡት ቃል ከተመረጡ በአማካሪነት ለማገልገል ተስፋ አደርጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ማህበረሰቡና እድሩ የተለያየ የባንክ አካውንትና መሪዎች እንዲኖራቸው ማረጋገጥ ናቸው። ትዕዛዙ አለልኝ የሚወዳደሩበት የኃላፊነት ቦታ የአማካሪዎች ቦርድ ትምህርትና ስልጠና በሜዲካል ቴክኖሎጂ ከሳውዘርን ኮሌጅ ተመርቀዋል። የገቡት ቃል ከተመረጡ የማህበረሰባችንን ችግር በውይይትና በመነጋገር እንዲፈታ አደርጋለሁ ብለው ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ችግሮችን በውይይት መፍታት፣ በምርጫ እምነትን ማሳደግ ናቸው። ፀሐይ አለማየሁ የሚወዳደሩበት የኃላፊነት ቦታ የአማካሪዎች ቦርድ ሙያና ሥራ በአሁኑ ጊዜ ጡረታ ወጥተዋል። ነገር ግን በኢኮኖሚክስ ፕሮፌሰርነትና ባለሙያነት የረጅም ጊዜ የሥራ ዘመን አሳልፈዋል።
ትምህርትና ስልጠና ከዩኒቨርሲቲ ኦፍ ኮኔቲከት በኢኮኖሚክስ የዶክትሬት ዲግሪ ፒኤችዲ አግኝተዋል። የገቡት ቃል ከተመረጡ በማህበሩ ውስጥ ዘላቂ ሰላም እንዲመጣና በአዎንታዊ ጎዳና ላይ መሄድ እንዲጀመር እርዳታ ለማድረግ ተስፋ አድርጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች የማዕከላችንን እድሳት ማጠናቀቅ፣ የሂሳብ መዛግብቶቻችንን መዝጋትና ለውጭ ኦዲት መዘጋጀት እንዲሁም የፋይናንስ ስርዓታችንን ደረጃውን የጠበቀ ማድረግ። በተጨማሪም በመተዳደሪያ ደንቡ ውስጥ ቃል በገባነው መሰረት ማህበረሰባችንን የምናገለግልበት መካከለኛ ጊዜ እቅድ ማዘጋጀት ናቸው። ዘሪሁን በሬ የሚወዳደሩበት የኃላፊነት ቦታ የአማካሪዎች ቦርድ። ሙያና ሥራ በትራንስፖርት ንግድ የተሰማሩ ናቸው። ትምህርትና ስልጠና አልገለጡም። የገቡት ቃል ከተመረጡ የማህበሩን የአባላት ብዛት ለማሳደግ እሰራለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች በማህበረሰቡ ውስጥ ያሉ ክፍተቶችን መሙላት፣ በአመራሩ መካከል ሰላምና ፍቅር እንዲኖር መጣር እና ማህበሩ በመከባበርና በመደማመጥ እንዲቀጥል ማረጋገጥ ናቸው። ሚካኤል ሉል ሰገድ የሚወዳደሩበት የኃላፊነት ሥራ የዕድር አመራር። ሙያና ሥራ ለትሪፕል ኤ ፓርኪንግ የክልል ሥራ አስኪያጅ ናቸው። ትምህርትና ስልጠና ከጆርጂያ ቴክ ዩኒቨርሲቲ በኢንጂነሪንግ ተመርቀዋል። የገቡት ቃል ከተመረጡ እርስ በርስ በመከባበርና በትብብር እሰራለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ሁሉንም ኢትዮጵያውያን በዕድሩ ለማካተት መስራትና ያለ አድሎ ተሳትፎ ማረጋገጥ ይሆናል። ምስጋናው ግርማ የሚወዳደሩበት የኃላፊነት ቦታ የዕድር አመራር። ሙያና ሥራ ለብዙ ዓመታት በጭነት መኪና ንግድ ውስጥ በመስራት ላይ ይገኛሉ። ትምህርትና ስልጠና አዲስ አበባ ቴክኒክ ኮሌጅ ገብተው አውቶ ሜካኒክስ አጥንተዋል። የገቡት ቃል አልገለጡም። ዋና ቅድሚያ የሚሰጧቸው ጉዳዮች በጋራ በትብብር መስራት፣ ሙሉ ኃላፊነትን መውሰድና ታማኝነት ናቸው። ሙሉ ጎጃም የምስራች የሚወዳደሩበት የኃላፊነት ቦታ የዕድር አመራር። ሙያና ሥራ ሙያቸው የሂሳብ አያያዝ ነው። ትምህርትና ስልጠና በጆርጂያ ግዌኔት ኮሌጅ የቢሮ አስተዳደር አጥንተዋል። የገቡት ቃል በዕድር ገንዘብ ያዥነት በበጎ ፈቃድ ስሰራ ቆይቻለሁ። እናም ዕድርን ማገልገሌ መቀጠል እፈልጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች ዕድሩን አሁን በሚያገለግሉበት ደረጃ እያገለገሉ መቀጠል ይሆናል። ወሰን ሙላት የሚተዳደሩበት የኃላፊነት ቦታ የዕድር አመራር። ሙያና ሥራ በWF የንግድ ባንክ ስፔሻሊስት። ትምህርትና ስልጠና ከባህር ዳር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ እንዲሁም ከኮሪያ ቺዮናን ዩኒቨርሲቲ በፋይናንስና ኢንፎርሜሽን ቴክኖሎጂ ተመርቀዋል። እንዲሁም በአቪዬሽን ኢንጂነሪንግ እዚሁ በአሜሪካ ተመራቂ ናቸው። የገቡት ቃል ከተመረጡ የፖለቲካ፣ የሃይማኖት ወይም የዘር ልዩነት ሳይኖር ማህበረሰቡን አንድ ለማድረግ እሰራለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች በዕድሩ እና በማህበሩ ውስጥ አንድነትን፣ ፍቅርንና አክብሮትን ማሳደግ ይሆናል። ውብሸት ተክለማርያም የሚወዳደሩበት የኃላፊነት ቦታ የዕድር አመራር። ሙያና ሥራ በሕዝብ ትራንስፖርት አገልግሎት ውስጥ ይሰራሉ። ከዚያ በፊት በኢትዮጵያ ውስጥ በጤና መምሪያ የክልላዊ ተቆጣጣሪና የጤና ጣቢያ ኃላፊ ሆነው ሰርተዋል። ትምህርትና ስልጠና ከጅማ ጤና ሳይንስ ኮሌጅ ኢትዮጵያ በነርሲንግ ተመርቀዋል። የገቡት ቃል ከተመረጡ በማህበረሰቡ ዋና ዋና ተግዳሮቶች ላይ ትኩረት አደርጋለሁ። ቅድሚያ የሚሰጣቸውን ነገሮች እለያለሁ። እነሱም በብቃት ለመፍታት ከአመራርና ከማህበረሰቡ አባላት ጋር እሰራለሁ ብለው ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች
ውጤታማ የሥራ ድባብ መፍጠር፣ ግልጽ አጀንዳና ቅድሚያ የሚሰጧቸውን ነገሮች ማዘጋጀት እና የዕድሩን ግብ ለማሳካት በጀቱን በጥበብ መጠቀም ናቸው። ተገኝ የሚወዳደሩበት የኃላፊነት ቦታ፣ የዕድር አመራር፣ ሙያና ሥራ። በጋራንቲድ ሬት አፊኒቲ ኩባንያ የሞርጌጅ ብድር ምክትል ፕሬዝዳንት በመሆን በመኖሪያና በንግድ ሞርጌጅ ብድር ላይ ይሰራሉ። ቀደም ሲል በዌልስ ፋርጎስ ባንክ ዋና ገንዘብ ከፋይ እና በሪጅንስ ባንክ የባንክ ባለሙያ ሆነው ሰርተዋል። ትምህርትና ስልጠና ከአትላንታ ቴክኒክ ኮሌጅ በማርኬቲንግና ማኔጅመንት ተመርቀዋል። በአመራርና በሙያ እድገት ተጨማሪ ስልጠናዎችን ወስደዋል። የገቡት ቃል ከተመረጡ የማህበረሰቡን እድገት በመደገፍና ሁሉንም የሚያሳትፍና የሚያስተባብር አሰራር በማሳደግ አስተዋጽኦ ለማድረግ ተስፋ አድርጋለሁ በማለት ቃል ገብተዋል። ዋና ቅድሚያ የሚሰጧቸው ጉዳዮች በማህበረሰቡ ውስጥ አንድነትንና ትብብርን ማጠናከር፣ በፋይናንስ መረጋጋት ላይ ትኩረት ማድረግ እና ለተሻለ ቅልጥፍናና ግልጽነት የአስተዳደርና የክፍያ ስርዓቶችን ማዘመን ይሆናል። የሺጥላ ፈጠነ አስፋው የሚወዳደሩበት የኃላፊነት ቦታ፣ የዕድር አመራር፣ ሙያና ሥራ፣ የግል ሥራና በትራንስፖርት ንግድ ውስጥ የሚሰሩ ቀደም ሲል በኢትዮጵያ የግብርና ባለሙያና የክልል ግብርና መምሪያ ኃላፊ ሆነው ሰርተዋል። ትምህርትና ስልጠና ከአለማያ ዩኒቨርሲቲ ተመርቀዋል። የገቡት ቃል ከተመረጡ ከማህበረሰባችን ጋር እሳተፋለሁ፣ ተጨማሪ አባላትን አመጣለሁ፣ እንዲሁም ዕድራችንን ወደ ላቀ ደረጃ አሸጋግራለሁ። ዋና ቅድሚያ የሚሰጧቸው ጉዳዮች ተጨማሪ አባላትን መመልመል፣ ተጨማሪ ገቢ ማመንጨትና በመሪዎችና በአባላት መካከል አንድነትና ትብብርን ማሳደግ ይሆናሉ።